ሰላም ቤተሰቦች እንዴት ከረማችሁ? ሰላም ነው። ባለፈው እንደጀመርኩትኝ በፖፖ ላይቭ ስትሪሚንግ ላይ ምን አይነት ስራዎች አሉ፣ ራሳችንን በምን አይነት ስራዎች በመስራት 6 አይነት ስራዎች ይኖራሉ፣ 6 አይነት የገንዘብ ማግኛ መንገዶች አሉ ብለን አውርተናል። ያንን 1 2 3 ብዬ ጀምሬላችሁ ነበረ። የመጀመሪያው ቀን ዋነኛውና ብዙዎቻችን እየሰራንበት ያለውን የኤጀንሲ ስራ ኤጀንት ሆኖ የፕላትፎርሙ ኤጀንት ሆነን የምንሰራውን እሱን አስረድቻችኋለሁ። በሁለተኛው ቪዲዮ ላይ ደግሞ ስለ ኢንቪቴሽን በኢንቪቴሽን ደግሞ ከ$6 እስከ $14 ማግኘት እንደሚቻል በተወሰነ ሃይላይት ሰጥቻችኋለሁ ማለት ነው። ዛሬ ደግሞ የምነግራችሁ ሌላ ሶስተኛውና አራተኛው ስራ የወንዶችና የሴቶች ማለት ነው። ሴቶች በኤስ አይዶል፣ ወንዶች ደግሞ በሮኬት ሆስት የሚባሉ አይነት ስራዎች አሉ ማለት ነው። እነዚህ ምንድን ናቸው? ሴቶች ኤስ አይዶል ላይ ምንድን ነው የሚያቀርቡት? ታሌንታቸውን ነው የሚያቀርቡት ማለት ነው። ማንኛውም ሴቶች ያላችሁን ታሌንት፣ ምንም አይነት ታሌንት ሊኖራችሁ ይችላል። ትልቁ ነገር ብቻ ያ ታሌንት እዚህ ጊፍተሮችን አትራክት ማድረግ የሚችል ኦዲየንስን መያዝ የሚችል ማንኛውም ታሌንት ካላችሁ ያናችሁን ታሌንት እያቀረባችሁ ተከፋይ ልትሆኑ ትችላላችሁ ማለት ነው። ወንዶችም ሴቶችም። የሴቶቹ ኤስ አይዶል ይባላል፣ የወንዶቹ ሮኬት ሃውስ ይባላል ማለት ነው። ምንድን ነው መስፈርቱ? በፕላትፎርሙ ላይ የተዘጋጀ ኢሜል አድራሻ አለ። ለምሳሌ እኔ የሙዚቃ ታሌንት አለኝ ካልኩ፣ ጥሩ ድምፅ አለኝ፣ ሰዎችን ኢንተርቴን ማድረግ እችላለሁ፣ ላይቭ እንደዚህ እየወጣሁኝ ኢንተርቴን ማድረግ እችላለሁ የሚል አቅም ካለኝ ምን አደርጋለሁ ማለት ነው? እዛ በተቀመጠው ኢሜል አድራሻ 40 ሰከንድ የምትሆን አጭር ቪዲዮ ራሴን ሪከርድ አድርጌ ኢሜል አደርግላችኋለሁ። ለማን? ለአድሚኖቹ ማለት ነው። አድሚኖቹ ያንን ያዩና አይተው አፕሩቭ ካረጉልኝ፣ አዎ ጥሩ ኢንተርቴን ማድረግ የሚችል ነው፣ ጥሩ ድምፅ አለው ብሎ ኢንተርቴን ካረጉልኝ፣ ከዛ በኋላ ወንድ ከሆነ በሮኬት ሆስት ነው የሚመዘገበው፣ ሴቶች ደግሞ በኤስ አይዶል ተመዝግቦ ታሌንታችሁን ታቀርባላችሁ ማለት ነው። ፐር ዊክ ታይም ይመደብላችኋል። በዚህ ሰዓት ለዚህ ያህል ሰዓት እየወጣችሁ ታሌንታችሁን አቅርቡ ትባላላችሁ። እሱ ግን ምንድነው? ቋሚ ክፍያ አላችሁ፣ የሚከፈላችሁ ክፍያ ቋሚ አለ። ፕላስ ግን ፕላትፎርሙ ከእናንተ የሚጠብቀው ታርጌት አለ ማለት ነው። ያንን ታርጌት መምታት ይኖርባችኋል። ለምሳሌ በሳምንት ውስጥ 100,000 ኢንካም ማግባት አለባችሁ፣ 100,000 ጊፍት መቀበል አለባችሁ ካለ ያንን ማሟላት ይኖርባችኋል ማለት ነው። ያንን ካላሟላችሁ ኳሊፋይ እያደረጋችሁ አይደለም ማለት ነው። ስራውን እየሰራችሁት አይደለም ማለት ነው። ስለዚህ ጊፍተር ያስፈልጋችኋል። ስለዚህ የዛሬው ሶስተኛና አራተኛ ላይ ያስቀመጥኳቸው የወንድና የሴት ተብሎ ኤስ አይዶል እና ሮኬት ሆስት ተመዝግባችሁ ታሌንታችሁን በማቅረብ ችሎታችሁን በማቅረብ ለምንድን ነው ይሄ ፖፖ ላይቭ ስትሪሚንግ በጣም ከሚገርማችሁ ነገር ኢንተርቴንመንት ነው፣ እንደ ሶሻል ሚዲያ ነው፣ መኒ ሜክ የሚደረግበት ነው። ከሌሎቹ ፕላትፎርም በጣም የሚለያችሁ ምንድን ነው? ሁሉም የገባው ሰው እዚህ ፕላትፎርም ላይ የገባው ሰው ሁሉም ገንዘብ መስራት ይችላል። ፌስቡክ አካውንት ስለከፈትን እና ሁሉም ፌስቡክ ላይ ያሉ ሰዎች ሁሉ ገንዘብ አያገኙም። ጎበዝ እና ስማርት የሆኑ ሰዎች እዛ ላይ ቢዝነሳቸውን መስራት የሚችሉ ገንዘብ ያገኛሉ። ዩቲዩብ ላይም እንደዛ። ብዙዎቻችን ዩቲዩብ አለን ግን ስክሮል እያደረግን ነው እንጂ ምንም የምናገኘው ገንዘብ የለም። የተወሰኑት ገንዘብ ያገኛሉ ስማርት የሆኑት። ቲክቶክ ላይም እንደዛው። ስለዚህ ትልቁ ነገር ይሄ ፕላትፎርም ፖፖ ላይቭ ስትሪሚንግ ለየት የሚያደርገው ምንድን ነው? ሁሉም የገባ ሰው ገንዘብ የሚያገኝበት መንገድ ይኖራል ማለት ነው። ነገ በሚቀጥለው ቪዲዮ ደግሞ ኔክስት ስለ ኮይን ትሬዲንግ እና የመጨረሻ ላይ ያስቀመጥኩት ስለ ጌሚንግ ማለት ነው። ጌሚንግ ስራቸው ሆኖ እየሰሩ ያሉ ልጆች አሉ። ኮይን ትሬዲንግ ስራቸው ሆኖ እየሰሩ ያሉ ልጆች አሉ። በሱ እያተረፉ በሱ ገንዘብ እያገኙ ያሉ ልጆች አሉ ማለት ነው። እና በዚህ በኩል የቴሌግራም ሊንኬን አስቀምጥላችኋለሁ፣ በዚህ በኩል ደግሞ የቴሌግራም ቁጥሬን አስቀምጥላችኋለሁ። እነሱ በመቻችሁ ከፈለጋችሁ በስልክ ቁጥር ሰርች አድርጉ፣ ከፈለጋችሁ በሊንክ ገብታችሁ ሰርች አድርጉና ግቡና ቢኒያም አብረን መስራት እንፈልጋለን በሉ፣ አብረን እንሰራለን ማለት ነው። ስለዚህ ፖፖ ላይቭ ስትሪሚንግ በጣም አሪፍ አምፕ ነው። በጣም ቆንጆ ነው። በደንብ እየሰራንበት ያለ ነው። በጣም ብዙ ሰው እየተጠቀምበት ያለው ነው። በቀላሉ ገንዘብ የምናወጣበት ፕሮሰስ ቀላል ነው። ብዙ ባንኮችን መጠቀም እንችላለን ማለት ነው። ከንግድ ባንክ፣ ቴሌብር፣ ኤምፔሳ፣ ንብ ባንክ፣ ኦሮሚያ ባንክ፣ ዳሸን ባንክ፣ እነዚህ ሁሉ ምርጫዎች አሉ።
አንበሳ ባንክ አንበሳ ሳይሆን ንብ ባንክ ብያቸዋለሁ። እና ብዙ ባንኮችም ደግሞ ጆይን ያደርጉታል ተብሎ እየተጠበቀ ነው። ስለዚህ ይሄን ስራ አብረን መስራት እንችላለን። ከእናንተ የሚጠበቀው ምንድን ነው? ቴሌግራም ላይ ገብታችሁ መስራት እንፈልጋለን በሉኝ። ሬጅስተር ዳረጋችኋለሁ። ኤቭሪ ዲቴሉን አስረዳችኋለሁ። ደስ የሚለው ነገር ቢዝነስ ፕላኑ ከዚህ በፊት እንደነገርኳቸው የፖፖ ላይቭ ቢዝነስ ፕላን ተባብረን እንድንሰራ አድርጎ የሰራው። ስለዚህ ለእኔ እናንተ ታስፈልጉኛላችሁ፣ ለእናንተ ደግሞ እኔ ያስፈልጋችኋለሁ። እንደዚህ እየተረዳዳን ነው የምንሄደው። ትልቅ ኔትወርክ ማርኬቲንግ ነው፣ የኦንላይን ኔትወርክ ማርኬቲንግ ነው። በአፕሊኬሽን ሞድ ቀርቦ ይመጣልን ነው እና ይህንን ስራ አብረን እንድንሰራ ጆይን አድርጉኝ እላለሁኝ። ቴሌግራም ላይ እንገናኝ። የቀረውን ሁሉ የምንጨርሰው ቴሌግራም ላይ ገብተን ፕላትፎርሙን አውርደን አብረን ነው የምንሰራው ማለት ነው። መልካም ቀን ይሆንላችሁ።